እንዴት ሊሆን ቻለ? እንዴት ሆነ ታዲያ? አንቺ እዛ ያለውን ነገር አስተካኪ። እኔ እዚህ ያለውን ነገር ጨራርሼ እጠብቅሻለሁ። አሁን እሱን ማድረግ አልችልም። ይህን ሁሉ ቀን የፈጀሁት እኮ ዝም ብዬ አይደለም። አንቺ ብቻ ያልኩሽን አድርጊ። ሁሉም ነገር በቁጥጥር ስር ነው ያለው። ግድ የለሽም እመኝ። ሁሉንም እኔ ነኝ የማተርፈው። እሺ አሁን ሂጅ አረጋግጣለሁ። አንቺ እስስት መጀመሪያውንም ሳይሽ አላማሽኝም ነበረ። ለካስ የነበር ሲራሽ። ይህንን ጉዳይ ሳይ ምን ሊል እንደሚችል ነገር ተገኘ። ጠብቂ። አየሽ አይደል ማሚ፣ ልጅቷ ሁለት አይነት ሴት ናት ያልኩሽ ልክ ነበር። ምን እየተፈጠረ ነው ግን ያለው? እሷን መከታተሌ ልክ ነበር። ለዳዊት ግን መንገር አለብሽ። በፍጹም አልነግረውም። ለምን? እሱ እኮ በጣም ነው የሚያፈቅራት። በዛ ላይ እኔ ብነግረውም ደግሞ አያምነኝም። እሱን ከነገርሽው በኋላ ነው የምናውቀው። እማዬ አታስቢ፣ ምን ማድረግ እንዳለብኝ ደግሞ አውቃለሁ። ለማንኛውም ችግር ውስጥ ነሽ፣ ራስሽን ጠብቂ። ችግር ውስጥ መግባት ካለብኝ ገብቼም ቢሆን ዳዊትን ግን ከሷ ላይ አያዩዋለሁ። ወይ ጣጣ! ምንድን ነው የተፈጠረው? አሳ ጎርጋሪ ዘንዶ ያወጣል የሚባለው ተረት ማለት አልገባኝ። ዘካሪያስ ሌላ አለቃ አለው። ማለት እንዴት? ካሰብነው በላይ የሆነ ነገር ነው። በቃ አታወዛግበኝ። ምንድን ነው የተፈጠረው? ከምናውቃቸው ወንጀሎች በተጨማሪ እንደ ስራ ያዘው ሌላ ወንጀሎች አሉት። እሱ ለራሱ ስራ አለቃ ነው፣ በዛኛው ስራ ደግሞ የራሱ አለቃ አለው ማለት ነው። ማን? ምንድን ነው? የግለሰብ ቤቶች እንዴት እንደሆነ በማናውቀው ሁኔታ እየወረሰ ይሸጣል። ብዙ ቤቶችን ደግሞ እንደዛ አድርገው ይሽጠዋል። አንደኛው ሰው ታውቋል? አላወቁትም፣ ግን መኖሩን አረጋግጠናል። ደግሞ ሰሞኑን ጠፍቷል። የሆነ ነገር ሊያደርግ እንዳሰበ እርግጠኛ ነው። ተጠንቅቀን መንቀሳቀስ አለብን በደንብ። አሁን ስልችት እያለ መጥቷል። እኔም የዚህን ሰውዬ ጉድ ማውጣት ደክሞኛል። ቤት ሄጄ አረፍ ልበል። እሺ በቃ አዲስ ነገር ካለ ደውልልኝ። እሺ እደውላለሁ። እኔም ማግዝ ነገር አለ። ምንም ነገር ከሰማ ካሳውቀኝ። እኔማ እነግርሃለሁ። እኔ ማወቅ ያለብን ነገር ሁሉ እነግርሃለሁ። በቃ እሺ፣ ሰላም ዋል። ቸር ወሬ ያሰማል። ይኸውልሽ እንድታከብሪኝ እፈልጋለሁ። ኧረ ባላከብርሽስ ምን ልትሆኚ ነው? ሰሚኛለሽ? እኔ ዳዊትን ከቤተሰቦቹ ማለያየት ስለማልፈልግ ነው እንጂ ምን ያክል መሰሪ እንደሆንሽ የማላቅ እንዳይመስልሽ። ኧረ ማን ነው መሰሪ? እኔ ወይስ አንቺ? ምን እያልሽ ነው? ለማያውቅሽ እሺ፣ ክፉ እንደሆነ አታስገድጂ። ኧረ ጭራሽ ደግ ነኝ ብለሽ ነው እንዲህ የምታስቢው? ቆይ አንቺ ምን አድርጌሽ አውቃለሁ? ቀን እየጠበቅሽ ነው ያለሽው። ይህንን ደግሞ በደንብ አድርጌ አውቃለሁ። ምን ማለት ነው? ትክክለኛውን ማንነትሽን ለዳዊት አሳየዋለሁ። ተይ እባክሽ፣ በኋላ በእኔ ይብሳል። ምንም ልታደርጊኝ አትችይም። ምንድን ነው የሚያጨቃጭቃችሁ? እኔ እንጃ ፍቅር፣ እኔ ምን እንዳደረግኳት አላውቅም። ጥምድ አድርጋ ይዛኛለች። ቤዛ ምንድን ነው? ጊዜው ሲሆን እነግርሃለሁ። አሁን ግን አይሆንም። ምን ማለት ነው? እመነኝ፣ አንድ ቀን እነግርሃለሁ። ቆይ ግን ምን አድርጊያት ነው እንደዚህ የጠላችኝ? ቆይ በምን ተነጋግራችሁ? እኔ ምንም አላደረግኳትም። ድንገት ከውጭ ስገባ ቆማ ጠበቀችኝ። ተጣልታችሁ ነበር እንዴ? አልተጣላንም። እና ከመሬት ተነስታ ነው እንደዚህ ሆነችው? አዎ፣ ድንገት መጣ ዳዊትን ታዩ ላንቺ አይገባሽም ምናምን አለችኝ። ምን እየሆነች ነው ይች ልጅ? አላውቅም፣ አሳልፌ አልሰጥሽም አለችኝ። ውጭም ችግር እዚህም ችግር። ቆይ እሺ እኔ መቼ ነው ማረፍ? አሁንስ ምርር ነው ያለኝ። ምን አለ ቤቴ እንኳን ባረፍ። ንግግሯ ግን አንተን የማግኘት ተስፋ ያለው ነው የሚመስለው። ምን ማለት ነው? ተስፋ ሰጥሃታል እንዴ? ስለምን ተስፋ ነው የምታወሪው? የእሷ አወራር ግን እኔ በመሀላችሁ እንዳለው አይነት ነው። እስኪ አወራታለሁ። አጠገቤ እንዳትደርስ አድርጋት። እሺ ግን አሁን ማረፍ ፈልጋለሁ።
ገብቶልኛል። አዎ ቴሌግራም ላይ ገብቶልኛል። ቼክ አድርገዋለሁ። ችግር የለውም። ቆይ ሊሆንና ልደውልልህ። ይህን ማመን አልችልም። እንዴት? ሄሎ፣ ፋይሉ ግን ትክክል ነው? ፎቶ ላይ እኮ ያለችው የጓደኛዬ ዳዊት ሚስት ናት። ለዘካሪያስ እኮ ጠላት ናት። እንዴት ነው የሚሆነው? አንዴ አፍኖ ሲያሰቃያት ነበረ ስለ እሺ፣ ለማንኛውም ቼክ አደረግና እደውልልሃለሁ። ግን በደንብ ቼክ አድርጉ። ቻው። ይቺ ቤዛ የምትባል ልጅ የተከታተለችኝ ነው።